ታባብለዋለች። ወደ ደረቷ አስጠግታው ምናምን አውጥታ ጡቷን ታስመገምገዋለች። በቃ ይመገምጋል፣ ለውር ነው የሚመገምገው። በቃ እንደገና ወተት ሳያፉ የሆነ እንደ ፍየል ኮርማ ፍየል ነገር ነው የሚያደርገው። በቃ ወተት ሲያገኝ እንዴት እንደሚሆን። በዛ ላይ ደግሞ የጋሴ ንጉስ ነው። የጋሴ ለቆማጣ ያሳልባል፣ እጅ ላለ ያሳልባል። አረ ስንት አይነት ሰው አለ ነው ያልኩት። በቃ እዛ ፓርት ሲደርስ አልቻልኩም። በቃ አልቻልኩም። ኦይ ባፍያ ዘ ቦይስን የሚለውን ሲሪየስ አየውላችሁ። እኔ ልክ እንደ ጀመርኩት ነበር። በጣም በኢንቴንስ ነበር ውጥር ያደረገኝ፣ ወዳውን ነበር የያዘኝ እና እንደዛ አይነት ሲሪየስ ቆየሁ ያልኩበትና በጣም በስሜት በኢሞሽን ያየሁበትና የተሰማኝን ነገርና ስለ ካራክተሮቹ የተረዳኋቸውን ነገራቶች ባጭሩ ልነግራችሁ መጥቻለሁ። ሰው ዘ ቦይስ የሚያጠነጥነው የሱፐርማን ዓለም ውስጥ ወይም ሱፐር ሂሮ ያሉበት ዓለም ውስጥ ቢኖሩና እዚኛ የምኖሩበት ምድር ላይ ቢኖሩ ምን ይመስላል የሚለውን በጣም የሚያሳየን ፊልም ነው እና ኢማጂን ልታረጉት የምችላቸው ነገራቶች በጣም በርካታ ነገራቶች አሉ። ለምሳሌ ሱፐር ሂሮዎች ቢበዙ ምን ሊሆን ይችላል? ይሄ ዓለም ሱፐር ሂሮዎች ሁሉ ጊዜ አላይ ናቸው እንዴ? ለምሳሌ ሱፐርማንን እንውሰድ። ከሱፐር ሂሮዎች ሱፐርማን በሁሉም ነገር በጉልበቱ፣ በአቅሙ፣ በሌዘር አይኑ፣ በበራሪ አካላት ሰውነቱ ምናምን በጣም የሚያስገርመና ፋንታሳይዝ የምናደርገው ሱፐርማን ነው አይደል? ጥሩ ብቻ ሊሆን ይችላል ወይ? ሁሌ መነጽሩን አድርጎ ያችን ሱፉን አድርጎ ዝምተኛ መስሉ ምናምን ይሄን የሚያክል ፓወር ይዞ ዝምተኛ ሊሆን ይችላል ወይ? ጥሩ ነገርስ ብቻ ለመስራት ያስባል ወይ? እንዴ አይጋጭም ወይ? አቅሙ አይጋጭም ወይ የሚለውን ነገር በክፉ ዓለም ወይም ደግሞ ክፉ በምንለው ሰው ይሄ ፓወር ቢገባ ምን ይመስላል? ዘ ቪለን የሚባሉ እስከዛሬ ካራክተሮቹ ዲፌስ ሲደረጉ በሱፐርማን ምናምን ያሳያልና ሜን ካራክተሩ ጭብጨባ የሚወዱ አይነት ሰዎች ለምሳሌ ደሰበን ነው የሚባሉት አጠቃላይ ኮሩ የሱፐር ሂሮዎች ነው ጭብጨባ የሚወዱትና ተግባራቸው ሌላ ነው። ጀርኪ ናቸው፣ በቃ ጅላጅል ነገራች ናቸው። ግን ለህዝቡ ፍጹም አሜሪካን ለማዳን አሜሪካን ትልቅ ለማድረግ የተቀመጡ ነው የሚመስሉት። በዛኛው በኩል ደግሞ ዘ ቦይስ የሚባሉ አራት ወንዶች አንድ ሴትና ሴቷ በኋላ ላይ ነው የምትቀላቀላቸው። ቡቸር አለ፣ ሂዊ አለ፣ ኤምኤም ያለ ማደር ሚልክ፣ ከዛ ደግሞ ፍሬንች አለ። ፍሬንቺ በጣም ቀለል ያለች ሰው ናት፣ ደስ የምትል ሰው ናት። አሚን እውቀቱ በአረንጓዴ ሁለት ናቸው። አንደኛው ሰማያዊ የሚወሰድና ሱፕና አረንጓዴ ናቸው። ይሄን ሳይወስድ አይምሮ በጣም የላቀ ደረጃ የደረሰ ልጅ ነው። ሂዊ ደግሞ የዋህ ነው፣ ነገራቶችን ያደርጋል፣ ደፋር አይደለም፣ ግን ሲወስን ደስ የሚሉ ውሳኔዎችን ይወስዳል። ሙኝ ነገር ነው። ቡቸር በኋላ ላይ መለስበታለሁ በሰፊው። ቡቸር ደግሞ መሪያቸው ነው እነሱ። ኤምኤም ሄ ፋይተር ጋይ ነው። በቃ ኮሚኩን እኮ አይቼው ነበርና ኮሚክ ቡኩን አይቼው ነበርና ኮሚክ ቡኩና ካራክተሪስቲክስ ትንሽ ዲፈረንት ሊሆን ይችላል። እንደውም ይሄ ትክክለኛው ዓለም ይሻላል የሚሉ ብዙ አስተያየቶችን እያየሁ ነበር። ብቻ ዛሬ የምናጠነጥለው ስለ ቦይስ ዘ ቦይስ ስለሚባለው ሲሪየስ ነው። ይሄ ቻናል ከተመቻቸው እንደዚህ አይነትና የተለያየ ዓለም ላይ የተሰሙ ነገራቶችን የማቀርበት ቻናል ስለሆነ ዘ ዊልሰርማን ይባላል። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ወደ ታሪካችን እንግባ። ወደ ታሪካችን ስንገባ በመጀመሪያ የምናገኘው ሆምላንድ ነው። ሆምላንደር ማለት የዚህ ፊልም በጣም ዋና ካራክተርና ሜን ቪለን ነው፣ ግን ሱፐር ሂሮ ሆኖ ነው የሚታወቀው። ወይ ከሱ ከመናገር በፊት ስለ አንቶኒ ስታር ልናገር። ሲን ስለተጫወተ አንቶኒ ስታርን ያወቅኩት ለመጀመሪያ ጊዜ ባልሺ በምትለው ፊልም ነውና ኦ ማይ ጋድ ሲሪየስ የጀመርኩት በዛን ጊዜ ማየት የሌለብኝ ሲሪየስ ነው። ባልሺ የሚያስገርም ሲሪየስ በቃ አይሚን ሁሉ ነገሩ ኬዮቲኩ፣ አክሽን፣ ሮማንቲሱ በጣም በሁሉ ነገር ደስ ብሎኝ ያየሁት አይረሳኝም። ቁጭ እያልኩ ኤርፎን አድርጌ ግድግዳ ይዤ ነበር። በቃ ተመስጬ ነበር ማየው። በጣም የእስር ቤቱ ፓርት ሰውየውን ፋይት ሲያደርገው ሲና አንቶኒ ስታርን ከዛ በኋላ ነው በልቤ የወደድኩት። በቃ በልቤ በጣም ደስ የሚለኝ አክተር ነው ለእንደኔ። አሁን ሆምላንደር ላይ ሳይሆን መጀመሪያ አልዋሻችሁም ሲዝን 5 እስከሚያልቅ ድረስ ሲሪየስ እስከሚያልቅ ድረስ ለማየትም ላለመናገር ወስተር ነበርና አላየውምና ቲክቶክ ላይ ሲመጣልኝ በቃ የሚያደርገው ክፉ ነገራቶችን ሳይ እንዴ አንቶኒ ስታር ክፉ አክተር ማለት ባይሽ ላይም ደብይለን ነው። ግን ገባችሁ
አትቀበሉትም። በቃ ደስ የሚል አክተር ስለሆነ ይሄ ካራክተሩ ደስ አላለኝም ምናምን ነበር። ነገር ግን ዘ ቦይስ ላይ ካገኘሁት በላይ ነው። እንዴት ትላልቅ ሽልማቶችን እንዳላሸነፈበት ዘ ቦይስ የፊቱ ካራክተር፣ አተዋወኑ፣ ድምፁ አሽሌ ሉክ አት ሚ ምናምን የሚሉት ሚሞች ማነው ቀሎች ሚሞች ታስታውታላችሁ። በጣም በሰፊ ነገር ነው። ብቻ ወሬ አላብዛና ስለ ፊልሙ ላይ ስላለው ሆምላንደር እንግባበት። ሆምላንደር ማለት ዘ ቦይስ ዓለም ውስጥ ባት ኢንተርናሽናል በተባለ ኩባንያ የተፈጠረ እጅግ ጠንካራና ቁንጮ ሱፐር ሂሮ ነው። ለህዝቡ ሲታይ ፍጹም አርበኛ፣ ሰብአዊ መብት ተሟጋችና አዳኝ ይመስላል። ነገር ግን ከጀርባ ያለው እውነታ ፍጹም የተለየ ነው። እሱ ጨካኝ ነው። ሰዎችን እንደ ትንኝ የሚያይ ነው። ስልጣን የተጠማና ጥልቅ የሆነ የውስጥ ስብራት ያለበት ፍጡር ነው። ራሱ እንደ ፍጡር ያይ በኋላ ነግራቸዋለሁ። በቤተ ሙከራ ውስጥ ያለ እናትና አባት ፍቅር ማደጉ ምንም አይነት እውነተኛ የሰው ልጅ ስሜት፣ ርህራሄ እንዳይኖረው አድርጎታል። በፊልሙ ላይም ዋና ትልቅ ቪለን ነው። በቃ ቪለን ሲል ቪለን ነው። እንደውም የሆነ ቦታ አስታውሳለሁ ከሆነ ጋር ያወራ እነዚህ እኮ ለኛ ካርቶኖች ናቸው እኮ እነዚህ እኮ ለኛ ተላላኪዎቻችን ነው መጫወቻችን ናቸው ይላሉ። ማንና የሚለው ሰዎችን ራሱን እንደ ሰው አይቆጥሩም። በላቦራቶሪ ስለሆነ አሚን ከባድ ነው የሱ ማንነት። ብቻ በዚህ የተቃኘ ማንነት ነው ያለው። ሆምላንደር በስነ-ልቦናው ረገድ ክሊኒካል ናርሲሲስት ወይም ደግሞ ማላይግናት ናርሲሲስት ነው። እግዚአብሔር ነኝ ባይነቱ ጋድ ኮምፕሌክስ ራሱን ከሰው ልጅ በላይ አድርጎ ያህል እኔ የምፈልገው ማድረግ እችላለሁ I can do whatever I want የሚል ጥቅሱ የናርሲሲስት ጥግነቱን ማሳያ ነው። የማያቋርጥ አድናቆት ፍለጋ ቫሊዴሽን፣ ዓለም ሁሉ እንዲወደውና እንዲያመልከው ይፈልጋል። የህዝብ ተቀባይነት ሬቲንጉ ቁጥር ሲቀንስ ፍርሃትና ቁጣ ይይዘዋል። ፍጹም ርህራሄ እጥረት፣ የሰዎችን ህይወት ማጥፋት ለእሱ ምንም ስሜት አይሰጠውም። ሰዎችን የሚጠቀሙ ለራሱ ዝናና ፍላጎት ብቻ ነው። እንደ አሻንጉሊት ነው ሰዎችን የሚያዩ። እነዚህ እኮ መዝናኛዎቻችን ናቸው፣ ለኛ ተወን እናደርግለት እንጣወትባቸዋለን ብሎ የሚያይ ሰው ነው። በተለይ ደግሞ ወታደሮችን በጣም ያጃጅላቸዋል። በጣም ስላችሁ በጣም እናንተ እኮ ናችሁ ትክክለኛው ሂሮ፣ እናንተ እኮ ናችሁ ለሀገር የቆማችሁት ያለ ሰፊት ያመግታቸዋል። ንቀቱ ማለት ነው። ይህ ፊልም ስታዩት ሽምቅቅ ምትሉበት ጊዜ አለ። ይህ ከሚያደርገኝስ ሱፐር ሂሮነት ይቅብኝ፣ ያዋርዳችኋል፣ ይረግጣችኋል። በተለይ እሱ ጋር ሰበን ውስጥ ያሉ አሉ፣ ዲፕ የሚሉት አለ፣ በውሃና በኦሽን መካከል ያለ ኤትሬን የሚሉት ደግሞ አለና እነዚህ ሁለቱ በመዋረድነት ጥግን ኦ ማይ ጋድ ፊል ያደረጉት በቃ የኖሩበት ማለት ውርደት ነው። በተለይ ዲፕ የሚሉት ሰው ከሱ በጣም ተዋርዷል። ለምሳሌ የሆነ ጊዜ ኦክቶፖስ ነው የሚባለው 8 ምናምን እግር ያለው ውሃ ውስጥ ነው፣ እሱን ይከካል። ዲፕ የሚሉት ማለት ይከካ ይዞታል ራሱና እንዴት እንደሚያበሳጨው ፊልሙ ባይዘው ውርድ ነው። ከሲዝን 3 በኋላ እኔ አልሞክሩም ማለት ከሲዝን 3 በኋላ ታሪኩ ያጥራቸዋል። እርግጥ ፐርፌክት ነው ባይደም እኮ ፊልሙ ችግሮች አሉበት በኋላ ነገረዋለሁ ብዬ ነው እንጂ ከሲዝን 3 በኋላ የሚታይ አይደለም። በጣም ሴክሹአላይዝ ያደርጉታል። በጣም ዊርድ ሲኖች ይበዙበታል። አስጠሊታ ነገራቶች ይበዙበታል። ነገር ግን ይሄም ሆኖ የተሰማኝን ነገር ልናገር በሚል ነው እንጂ ዲፕ አለ፣ ኤትሬን አለ፣ ስካይላይት ነው ስካይላይት የሚሏት ስሟ ጠፋብኝ። ስካይላይት የሚሏት ለራሱ ልጅ አለች። ስካይላይት ከሂዊ ጋር የፍቅር ግንኙነት ትራያንግል ትጀምራለች። በጣም ደስ የምትል የዋናት ከፋሚሊዎቿ ጋር የምታሳየው ሪአክሽኖች አሉበት። እሷ ጋር የሚያጋጥማት ሆምላንድ እንዴት እንደሚያስፈራራትና አቅሟን እያሳደገች ሲመጣና ካራክተሯ ዲቨሎፕ ሲሆን ያስታውቃል። ልክ እንደ ሂዊ ከፍርሃት ወደ ጀግንነት ዲቨሎፕ እያደረገ እንደሚሄደውና በጣም የሚያስገርሙ ናቸው። ብቻ ስለ ሆምላንደር እንቀጥል። ስለ ሆምላንደር ስንቀጥል የውስጥ ደካማነትና ስብራት አለው። ከውጭ እጅግ ጠንካራ ቢመስልም በውስጥ ግን ማንም እንዳይጠላው የሚፈራ የእናት ፍቅር የተራበና በትንሽ ነገር የሚቆጣ ህፃን ልጅ አለ። ይኸውላችሁ ህፃን ልጅ አለ ስላችሁ በጣም ህፃን ልጅ አለ። የሆነች የነሱ የኮር አመራር አለችና ታባብለዋለች። ወደ ደረቷ አስጠግታው ምናምን አውጥታ ጡቷን ታስመገምገዋለች። በቃ ይመገምጋል፣ ለውር ነው የሚመገምገው። በቃ እንደገና ወተት ሲያፉ የሆነ እንደ ፍየል ኮርማ ፍየል ነገር ነው የሚያደርገው። በቃ ወተት ሲያገኝ እንዴት እንደሚሆን
ላም እንደዚህ ላም ቁጭ ብሎ ከላም በኦንላይን እያለበ ይጠጣል። እና ኦ ማይ ጋድ ልጅነቱን ያልጨረሰበታቸው ነገራቶች አሉ። ወተት ደግሞ በጣም ይወዳል እንዳልኳችሁ። በዛ ላይ ደግሞ የጋሴ ንጉስ ነው። የጋሴ ለቆማጣ ያሳልባል፣ እጅ ላይ ያለው ያሳልባል፣ ለሁሉም ሰው ነው የሚያሳልበው። ይሁንላችሁ በጣም የሚያስገርም ፓርት ደግሞ ልንገራችሁ። ሲምባ የሚለውን ፊልም አይታችሁታል? ዝንጀሮ ነው ምናምን ሲምባን አንስቶት ምናምን ወደ ላይ ሲያሳየው ያ ፓርት እንደዛ ፓርት ከተማውን ከሰረሰቡትና ያን እንስሶች የነበሩበትን አሁን ወደ ሰዎች ቀይሩትና ከተማውን አድርጉት። እሱ ሱፐር ፓወር ስላለው ወደ ሰማይ ይበርና ከላይ ሆኖ ያልባል። ልብ ያደርገዋል ሰውነቱን በቃ ልብ ጋር ሲሆን ማነው ይመታዋል። አረ ስንት አይነት ሰው አለ ነው ያልኩት። በቃ እዛ ፓርት ሲደርስ አልቻልኩም በቃ አልቻልኩም። እና በጣም ሳፍኩኝ። ግን በጣም ደግሞ አንደኛው በውር ደስት ነው። በቃ ለማውራት ነው ማለት ይወዳል። አንድ ጊዜ በኃይሉ ነው ማለት የሆነ ጊዜ የጀርባ አጥንት ባይኖር እኮ ታጥፈህ ሁላ እና ማያረገው ነገር የለም። በውር ደስ መድኃኒቱ ላይ ሆነች ፓወር ወደ 7 ስትቀላቀል መድኃኒቱን ላይ እየወሰደች እያለ ቤት ሰጧለች። ከዛ አስተኝታ ምናምን ታስመገምገዋል። የኔ ባባ እሽሩ ይሉታል። እንግዲህ ሜን ቪለን ካራክተር እኮ ነው። ሲያስፈራራ ለራሱ ሰዎችን ኩባንያዎችን ሲያስፈራራ ቴሌኮሙኒኬሽኑን፣ አየር ኃይሉን፣ ህንፃዎችን በአንድ ጊዜ ነው የምደራማመሳቸው። እኔ ጋር አደርሱም ማንም አይደርስም ብሎ አም ስፔሻል አም ጋድ ብሎ ራሱን የሚሰይም ሰው እኮ ነው። ግን በጣም ዊርድስት ካራክተር ብዬ መዘገብኩት እኔ ነው። አንቶኒ ተጫውቶታል እኮ እና በዙ ልቀጥልና 3 የራሴን ሀሳብ ስለ ሆምላንደር ልንገራችሁ። ሱፐርማን የራሱን የሞራል እሴት ፈጥሮ ሰብአዊነትን የሚያስቀጥል ነው። ሆምላንደር ግን በአካል ሱፐርማን ቢሆንም በስነ ልቦና ግን እጅግ ደካማና በሌሎች ሰዎች አድናቆት ላይ ጥገኛ የሆነ ፍጡር ነው። ስልጣን ያለ ሞራልና ያለ አላማ ሲገኝ የሚፈጠረው አስፈሪ ጭራቅነት ያሳያል። የሆነ ጊዜ ወደ 7 የተቀላቀለች ሱፐር ፓወር ያላት ልጅ ትገባለች እና ትገዳደራለች። በሶሻል ሚዲያ ትይዘዋለች፣ በህብረተሰቡ ትይዘዋለች። እሷን ከሱ በላይ በቃ አድናቆት አድናቆት እንዲፈልግ ተደርጎ ነው ያደገው ብያቸዋል። ከሱ በላይ አድናቆት ትይዘዋለችና በቃ ችግር ይፈጥራል። ከሷ ጋር ይተናነቃልና ጉልበት እንደሚበልጣት ስትረዳ ሲስተማቲካሊ ትገባበታለች። የሆነ ጊዜ የሆነ ክፍል ተወስዶና በሌዘር መታኝ ምናምን ትለዋለች። ከዛ በሌዘር ሲመታው እኔ በቀላሉ የምሰበረ ሰው አይደለም እንደምታይ ብላ ምናምን ታስረዳዋለች። ያው ትከካዋለች። ወስዳ ደግሞ በኃይል ነው መከካው። ግድግዳ ጋር የገጨች እያፈረጠችው ምናምን ነበርና ጉልበት እንዳላትና አጀስ ከሱ ጋር እንዲቆራኝ በዛ መልኩ ትገባበታለች። በቃ አንድ ጊዜ የሆነ ትዝ ያለኝ ነገራችሁ፣ ሌባ ይይዙና ጭቅላቱ እንደዚህ እንደ ሀብሀብ ያረገውና በሱ ደም የተቃቡ ይካካሉ። ግድግዳ ላይ ምናምንሽ በሰማይ እየበረሩ እና እኔ አስቆኝ ነው እንደዛሬ እዚህ ጋር እንደዛ ስታፎችን በመግለጽ ሊይዛቸው ሳይሆን ፊልሙ ላይ ያለው የደስትነት እንደዚህ በቀላሉ የሚገለጥ አይደለም። ብቻ እስኪ ስለ ሆምላንደር አሁንም እንቀጥልበት። ሁለተኛ ሆምላንደር ትልቅ ችግር በልጅነቱ ፍቅር አለማግኘቱ ነው። በቤተ ሙከራ ማደጉ እጅግ የከፋ የኦዲፖስ ኮምፕሌክስ እንዲይዘው አድርጎታል። ይህ ከፊልሙ ጋራ ከማርቲን ስቴዊል ጋራ ካለው እንግዳ ግንኙነት ማየት ይቻላል። ማደለኝ ያልኳችሁ እቺ የመጀመሪያው ኩባንያውን እየመራች እንትኗን ታስመገምገዋለች ያልኳት እያጠበች እጇን ሁላ ነው ታስጠባውና የሱ ኢድ የእንስሳዊ ፍላጎት ስሜት መቆጣጠሪያ ሙሉ በሙሉ ሰብአዊነቱን ተቋጥሮታል። እሱ ያደገው በአካል ብቻ ነው። በስነ ልቦና ግን አሁንም ጡት የሚለምን ህፃን ነው። በቃ ጡት የሚለምን ህፃን ልጅ በጣም በፓርቱ ላይ ታስተዋወዘ ሲያቅድም ከመጀመሪያው እንደዛ ይገበላ አሚን እሱም ፓርት እንዴት አንቶኒ ስታር እንዴት ተቀበለው ራሱ አሚን ኢንተርቪዎችን እጆን ላይ ያጂ በጣም እየተዘናናው ነበርና ፉኒ በጣም ነው ያስገረመኝ። ሶስተኛ ሆምላንደር የሚኖረው በሐሰት ማንነት ውስጥ ነው። እውነተኛ ማንነቱ ደብቆ ኩባንያ የፈጠረትን ጀግና የተሰኘ ጭንብል ለብሷል። ጭንብሉ እና እውነተኛ ማንነቱ ሲጋጭ ነፃነቱን የሚያገኘው በጭካኔያዊ ነው። እሱ የራሱን ማንነት በራሱ መገንባት ያልቻለ የሌሎችን ሰዎች እይታ the look of other እስረኛ የሆነ ምስኪን ፍጡር ነው። ሰው ምን ይላል፣ ሰው እንደዚህ ይላል፣ በእንደዚህ ይላል ብሎ በቃ
መጨረሻ ላይ የሆነ በጣም ማሰብ የሚችል በዓለማችን ላይ ትልቅ አይኪ ያላትን ልጅ ፈልጎ ወደ ሰበን ውስጥ ያቀላቀላል። ምክር ይፈልጋል። በቃ እንደ ልጅ ማባባል፣ ጭንቅላቱ ሲዳበስ ይፈልጋል። ብቻ ያልኳቸውን ነገር አልደመደምባቸው። ግን ከዚህ ካራክተር ሆምላንድን ከዋራሁኝ ስለ ቡቸር ባለዋራ በጣም ነው። ቦይስ ስለሚባሉ ደግሞ ቡቸር አለ፣ ሂዊ አለ። ስለ ሂዊ ምናምን ሌላ ጊዜ ቢሰራላችሁ፣ ግን ስለ ቡቸር እስኪ ስለ ቡቸር ታሪክ ልንገራችሁ ትንሽ። ቡቸር ማን እንደሆነ ማለት ነው። ባይዘው ቡቸርና ሆምላንድ የሚያገናኛቸው ምን መሰላችሁ? ቡቸር የሚባለው ቦይስ አባል መሪ ሲሆን ባለቤቴን ገሎብኛል ኤስኤ ካረጋት በኋላ እዚህ ጋር ቃላቱን መግለጽ ማንችለው ያንን ነገር ከግንኙነት ካረጋት በኋላ ለላታል የሚል እሳቤ መረጃ ነበረውና በዛ ምክንያት ሆምላንደርን በጣም ይጠራዋል። ታሪኩ የራሱ ሲጀምር በማን መሰላችሁ? በሂዊ ነው የሚጀምረው። እዙ አባል ቦይስ ያለው ሂዊ የዋህ ልጅ አልኳችሁ ማለት ነው። እሱ የአንድ ምስኪን ቴሌቪዥን ምናምን የሚሸጥ ልጅ ነው። እሱ ከፍቅረኛው ጋራ እራት ለመብላት ምናምን ተቃጥሮ እያወሩ ነው። ኤትሬን ያልኳችሁ ሰበን ውስጥ ቅድም ያወራችሁ ልጅ እሱ ደርሙሷት ይሄዳል። በጣም ፈጣን ነው። ኤትሬን ማለት በጣም ፈጣን ሰው ነው። ደርሙሷት ይሄድና ታሪኩ በዛ ነው የሚጀምረው። ቡቸር መበቀል ትፈልጋለህ ወይ ይለውና ሂዊንም ይቀላቅለዋል። ራሱንም የሚስቱን በቀል ወይም ደግሞ የሚስቱን ተጎድታለች የሚል ስሜት ለማውጣት ሲን ወደዚህ ፊልሙ ይሄንን መንደርደሪያና የቢውልድ አፕ በጣም ነው የተመቸኝና እስኪ ስለ ቡቸር ልንገራችሁ። ቡቸር የሆምላንድ ተቃራኒ አንቲ ሂሮ ቢሆንም በባህሪው ረገድ ግን ከሆምላንድ ባልተናነሰ መልኩ እጅግ ውስብስብና ጨለማ ጎን ያለው ካራክተር ነው። ቢል ቡቸር ቦይስ ቡድን መሪና የቀድሞ የብሪታንያ ልዩ ኃይል SAS አባል ነው። ፊልሙ ላይ ያለ ዋና ዓላማ ሱፐር ሂሮዎችን በተለይም ሆምላንደርን እውነተኛ ማንነት ማጋለጥና ማጥፋት ነው። ይህንን ለማድረግ የተነሳው ሆምላንድ ሚስቱን ቤካን ቀደም እንዳልኳቸው SA አርጓታል፣ ገድሎብኛል ብሎ ማመኑ ነው። ቡቸር ዓላማውን ለማሳካት ሲል ማንኛውንም መስመር ለማለፍ የማይመለስ ጨካኝ፣ ተንኮለኛና ንግግሩ፣ ስድቡ፣ ምሬቱ የተሞላበት ሰው ነው። ቡድኑን እንደ መሪነቱ ቢያስተዳድርም አባላቱን በተለይ ሂዊን ለራሱ የበቀል ዓላማ ማስፈጸሚያ ይቃኛቸዋል። ቡቸር የሆምላንድን ያህል ክላሲካል ናርሲሲስት ባይሆንም በቀልና በጭካኔ የታወረ ናርሲሲዝም ባህሪ ይታይበታል። ከነዛም ውስጥ አንዱ የማኪያቬሊ ባህሪ ነው። ዓላማው መንገዱን ንጹህ ያደርጋል በሚል ፍልስፍና ያምናል። የራሱን የቅርብ ጓደኞች ቦይስ ቡድን ሳይቀር ለበቀል ዓላማው ሲል አደጋ ውስጥ ይጥላል፣ ይዋሻቸዋል፣ ይጠቀምባቸዋል። የበላይነትና ራስን ትክክል ማድረግ እሱ የሚወደውን የበቀል እርምጃ ሁሉ ፍጹም ትክክል እንደሆነ ያስባል። ሌላው ቀርቶ ንጹሃን ሰዎች የሚያደርጉትን ጦርነት መሃል ቢጎዱ ለዓላማ ሲባል የተከፈለ መስዋዕትነት አድርጎ ነው የሚያየው። የእሱ መስዋዕትነት ግድ አይደለም፣ ስሜት ቁጥጥር፣ ማኒፑሌሽን፣ ሰዎችን በስሜት መጫወት፣ ጊልቲ ትራፒንግ እሱ የሚፈልገው እንዲያደርጉለት የማስገደድ ከፍተኛ ችሎታ አለው። እና ደግሞ ከነዚህ ውስጥ አንደኛ ተጠቂ ሂዊ ነው። ሂዊ ቅድም ካራክተሩን እንደነገርኳችሁ ከፍቅረኛ ጋር ሲል ኤትሬን የመጣውበት ያልኩትና ማኒፑሌሽን አድርጓል። ለፍቅረኛ በቀል ያስፈልጋል፣ እንደዛ አድርግልኝ ያለ ተላላኪ ነው የሚያደርገው። ነገር ግን በኋላ ወንድሙንም ስለሚያስታውሰው ያው አልነገራችሁም፣ ሰስፒሽን ላደርጋችሁና ጠጋ ብላችሁ ስታዩት በደንብ ትረዱኛላችሁ። እስኪ አሁን ደግሞ ስለ ቡቸርም ልክ እንደ ሆምላንድ የራሴን ሀሳብ ልግለጽላችሁ። ቡቸር ከጭራቅ ጋር የሚዋጋ ሰው ራሱ ጭራቅ እንዳይሆን መጠንቀቅ አለበት የሚለውን አባባል እየረሳ ይመስለኛል። ወደ ገደል በጥልቅ ስታይ ገደሉም ወደ አንተ በጥልቀት ያያል እንደሚባለው ቡቸር ሆምላንድን ለመበቀል በሚያደርገው ጉዞ ውስጥ ቀስ በቀስ ሆምላንደር አይነት ጭካኔ፣ ግዴለሽነትና አምባገነንነት እየተባባሰ የመጣ ሰው ነው። እሱ የሚወጋው ጭራቅን መስሏል። ሁለተኛ ቡቸር የራሱን ጥላ ማንነት ሻዶ ሙሉ በሙሉ የፈቀደ ሰው ነው። በጥላ ማንነቱ ውስጥ ያለው ቁጣ፣ ጥላቻና ጭካኔ ንቀት ህሊናውን ተቋጥሮታል። የሚገርመው ነገር ቡቸር ሆምላንደር የሚጠላው ሚስቱን ስለቀመው ብቻ አይደለም። ሆምላንደር በውስጡ ያለውንና መሆን የሚፈልገውን ፍጹም ነፃ ያለ ህግና ገደብ የሚኖር ጨካኝ ማንነት ስለሚያጸባርቅበት ጭምር ነው። ቡቸር በሆምላንደር ውስጥ የራሱን ጥላ ያያል። ቡቸር ዓለም ፍትሃዊ እንዳልሆነች ያወቀ አመፀኛ ነው። ነገር ግን የእሱ አመፅ ወደ ፍቅር ወይም ወደ እውነተኛ ነፃነት ሳይሆን ወደ ፍጹም ጥፋት ኒዮሊዝም ነው የሚወስደው። ሱፐር ሂሮዎችን ምድር ማጥፋት ህይወቱን ትርጉም ያለው ለማድረግ የፈጠረው ብቸኛ ትርጉም ነው። ሁሉም ነገር አጥፍቶ እሱም አብሮ ለማጥፋት የቆረጠ በህይወቱ ምሬት የሰከረ
አመፀኛ ነው። ነገር ግን ኦይ 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 በሚለው አባባሉና በድርጊቶቹ በጥንካሬው በጣም ይገርማል። ለምሳሌ ለቡቸር የሰጡት የመጨረሻ ላይ ሱፕ ወስዶ መድኃኒት ወስዶ ፓወር ሰጥቷና ይሄ በፊልሞች ወይ የሱፐርማን ለቪለን የሚሰጡትን ነው ለዋና ለሂሮ የሰጡት። እንደገና ለሂሮ ብለው ደግሞ ቪለን ያደረጉት ደግሞ ሆምላንደር ተብዬው ደግሞ የትክክለኛ የሱፐርማን ልብስ ነው ስፍት አድርገው ያለበሱትና ይሄ ፊልም ከዚህ በላይ በጣም ላወራበት የምችለው ብናገርበት ሐሳቤን ሊገልጽበት የምችለው ፊልም ነው። ሲሪየስ ነው፣ ቲቪ ሲሪየስ ነው። ገብታችሁ እንድታዩት ሪኮመንድ አደርጋችኋለሁ። የቻናል ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አመሰግናለሁ።